ተመልካቾቻችን ዛሬ እንግዳ ይዘንሎት መጥተናል እንድትከታተሉን እንጋብዞታለን። እንግዶቻችን እንኳን ወደ ሊያሆና ሾው በደህና መጣችሁ። እናመሰግናለን። እንግዶቻችን ራሳችሁን አስተዋውቁን። የኔ ስም ኤልደር ጆንሰን ነው። ከአሜሪካ ነው የመጣው። እኔ ቤተሰብ 6 ልጆች አለው። ሶስተኛ ነን። በአሜሪካ ቅርጫት ኳስ በጣም ተጫወትኩ እና በኢትዮጵያ ደስተኛ ነኝ። እኔ ኤልደር ሞዘር እባላለሁ። ከአሜሪካ ዩታ የመጣሁት። ዩታ ከ51 ነው። ከቤተሰቤ 6 ነን፣ ከወላጆች ጋር 8 ማለት ነው። ሶስተኛ ነን እና ምግብ በጣም እወዳለሁ። የኢትዮጵያ ምግብ በጣም እወዳለሁ። የምወደው ምግብ ሽሮ ነው። እዚህ ምን እየሰራችሁ ነው ያላችሁ? የኢየሱስ ክርስቶስ ቤተክርስቲያን አባሎች ነን ወይስ አገልጋዮች ነን። ስለዚህ ስለ የኢየሱስ ክርስቶስ ወንጌል እናስተምራለን። እንዲሁም ደግሞ ሌሎች ወደ ክርስቶስ እንዲመጡ እንጋብዛቸዋለን ማለት ነው። እንደ ጓደኛ አለ ለክርስቶስ እንዲመጡ እንጋብዛለን እና የመንፈስ ቅዱስ እና የሰላም ስሜት እናመጣለን። እዚህ ከመጣችሁ በኋላ የወደዳችሁት ወይም ደግሞ የጠላችሁት ነገር ምንድን ነው? በኢትዮጵያ ብዙ ምግብ መብላት እወዳለሁ። እንደ ጓደኛ የሚወደድ ሽሮ ነው። ወፍራም ሽሮ እወዳለሁ። ጥብስ፣ ሸክላ ጥብስ ከሁሉም በላይ ነው። እኔም የኢትዮጵያ ምግብ በጣም እወዳለሁ። እንዲሁም ደግሞ የኢትዮጵያ ሕዝቦች ሰዎች ማለት ነው ቸርነት ስለሆኑ በጣም ደስተኛ ነኝ። እና እሺ የወደዳችሁት ቦታ ወይም ደግሞ የጠላችሁት ቦታስ? አካባቢዎች የሄዳችሁበት ስታገለግሉ ስትሄዱ የወደዳችሁት ቦታ አለ? ከዚህ በፊት አዋሳ ነበርኩ። ስለዚህ በአዲስ አበባ ብዙ ስፍራዎች አላውቅም፣ ግን በአዋሳ የአዋሳ ሐይቅ በጣም እወዳለሁ። በጣም ያምራል፣ ቆንጆ ነው። እና እኔ ከጎተራ ከዚህ በፊት ነበርኩ። ለ3 ወር ብቻ ቆየሁ እና ከዚህ በኋላ ወደ ኬንያ ሄድኩ። ለ7-8 ወር አካባቢ ነው እና እዚህ ሰሚት ነን። ከሁለታችሁ የኢትዮጵያ ምግብ ማነው ማብሰል የሚችለው? እኔ ትንሽ እችላለሁ። ጎተራ በነበርኩበት ጊዜ ፍርፍር በሰልኩ፣ ግን እዚህ አንዳንድ ጊዜ ፓስታ እንሰራለን እና በዚህ ዛሬ ማታ ፓንኬክስ እንሰራለን። ሽሮ መስራት ትችላለህ? ሽሮ አልችልም። ዶሮ ወጥ አልችልም። ጥብስ አንድ ጊዜ ሰበልኩ፣ ግን አብዛኛውን ጊዜ አልችልም። ኢትዮጵያ ምግብ መስራት ከባድ ነው። አንተስ ትችላለህ? ጥብስ፣ እንጀራ ምናምን ማብሰል አልችልም፣ ግን እንደሱ የተናገረ ስፓጌቲ ወይስ ፓስታ ማብሰል እችላለሁ። እንዲሁም የአሜሪካን ምግብ ማብሰል እችላለሁ። ለአገልግሎት ወደዚህ ስትመጡ የገጠሟችሁ ቻሌንጆች አሉ? ኢትዮጵያ በደረስኩ ጊዜ ብዙ ችግሮች አልነበሩም፣ ግን አንድ ነበር። የቋንቋ ወይስ አማርኛ በጣም ከባድ ለመማር ስለነበር አማርኛ ያስቸግራል ማለት ነው። ሌላ የለም? ሌላ የለም። አመሰግናለሁ። እና በኢትዮጵያ በደረስኩ ጊዜ ለእኔ ምግብ ያስቸግራል፣ ምክንያቱም በደረስኩ ጊዜ እንጀራ አልወደድኩም፣ ግን ብዙ ጊዜ አለፈው እና አሁን እንጀራ እወዳለሁ እና በየቀኑ መብላት እንሞክራለን። አገልግሎት ስትንቀሳቀሱ የወደዳችሁት ቦታ አለ? አሁን ከሁሉም በላይ ሰመት የሚወደድ ነው። ምክንያቱም
ከገልገል ሚሽነሪዎች ጋር በጣም እወዳቸዋለሁ እና የሰሜት ህዝቦች ስለ ኢየሱስ ክርስቶስ እና ወንጌሉ መስማት ይፈልጋሉ። ከዚህ በፊት እንደ የተናገርኩት ሐዋሳ ነበርኩ። ስለዚህ የምወደው ቦታ ሐዋሳ ምክንያቱም ከዚህ በላይ ወይስ ከአዲስ አበባ በላይ ሙቀት አለ። ሙቀቱን ነው የወደድከው? አዎ እና ለሁሉም የኢትዮጵያ ህዝቦች እላለሁ ምክንያቱም ሁሉም ሰዎች እንድትመጡ ወደ እግዚአብሔር እንረዳለን። ምክንያቱም ስለ ክርስቶስ እና ስለ እግዚአብሔር እና ስለ ክርስቶስ ወንጌሉ እናወራለን። ስለዚህ ቤተክርስቲያን ወይም ከኛ ጋር ከገናኘ ወይም ከማራችሁ ልትደውሉን ትችላላችሁ። የኔ ስልክ እዚህ ይሆናል። የኋለኛው ቀን ቅዱሳን የኢየሱስ ክርስቶስ ቤተክርስቲያን የእግዚአብሔር መንግስት ወይስ የእግዚአብሔር ቤተክርስቲያን በምድር ላይ እንደሆነ እናውቃለን። ማለት ሁሉም ሰዎች ልንጋብዛቸው እንፈልጋለን ማለት ነው። ወደ ክርስቶስ ነው ማለት ነው። ስለዚህ መገናኘት ወይስ መማር ከፈለጋችሁ ማውራት እንችላለን እና ስለ ሃይማኖት ስለ ማመናችን እናስተምራችኋለን። እንግዶቻችን ዛሬ ጊዜያችሁን ሰጥታችሁ ወደ ሊአሆና ሾው መጥታችሁ ያላችሁን ነገር ስላካፈላችሁ እግዚአብሔር ይባርካችሁ። አሜን። ውድ ተመልካቾቻችን ከኛ ጋር ስለቆያችሁ ተባረኩ። በጣም እንወዳችኋለን።